ስምህ ማን ነው? ከየት ነው የመጣህ ብለህ ጠይቀው። ልሱ በኦሮምኛ ለልጁ አብዲ የሰራ ድፍቴ ገንዳ ከፍ እድሜ ስንት ነው? ወጋን ገሜ ከታ ወጋ ቁረሸን ታታ ስንት ሆነ እዚህ ከመጣህ? አገ ድፍቴ አገም ቱርቴ ድምጽ ግን አይሰማም። ከፈል ማንስ ልጅ ጂያ ተቆብልቲ ቁረሸን ቱርቴ ምን ለማድረግ ነው ወደ መከላከያ የተቀላቀልከው? ምን ለመሆን ነው ወደ መከላከያ የተቀላቀልከው? እንዴት ነው የተቀላቀልከው? አከምቲ መከላከያ ቅልቅል ግን ታታዬ ሲልጭ በግድ ነው። በግድ ማለት እንዴት? እስካብራራው። የት ያገኙህ? እንዴት ያዙህ? ምናምን አከምቲ ሲቀባኒ ግዳጅ የቹን አከም ግዲዳ አከምቲ ቶት ማልታቱ እሰራ ማሊ ከስጌሰን አክማል ቡጂንከ ማሊ የደኒ አስጌሰን መኪና ረት ባይና ደርበታለ አንቀባድ ሰ ዳንዲ ረት ይሩ መኪና ረት ዳንዲ ረት መኪና ራስ ቪደኒ መኪና ረት ነው ዳንዲ ራቀበኒ መኪና ከስ ካን እሺ እና ከእድሜ በታች የሆኑ በግድ ያስገባል ማለት ነው። ማለት ይሄ ከ15 ነው አይደል? 15 ነው እድሜ እኮ 15 18 ካልሞላ በግድ ያስገባሉ ማለት ነው ወደ መከላከያ። በግድ አስገትቶ እኮ ነው ያስገባው። መንገድ ላይ ያለው በቃ ጁንታ ምናምን አገር ፍራሽ ስለገቡ አገር ላይ ቁጭ ብላችሁ መብላት አይቻልም ብሎ በግድ ጉታችሁ ስላስገባችሁ እንደዛ ብሎ ነው ያስገቡ አለ። በቃ እኛም ተመሳሳይ እንደዛ። እስኪ ያጋጠመህ ነገር በምን ሁኔታ እንደተማረክ በኦሮምኛ ንገረን ብለህ በኦሮምኛ አስረዳ። አከምቲ ሮ ጋማና ከነ ሰንቴ ምርቃቲ አከምቲ ግዲዳን አከምቲ ምርቃቲ ከነ ሰንቴ ወጋባቶ አከሚስ እንጂ ይራ ልቆብዲ ሰጋሌ አማ ማና ካናቲ ግዳጅዳን ጌቴ ይችላል ሁሉ ነገር እኔ ያቀን ተይዞ እስከ ዛሬ የመጣው በግዳይ ያቀን ከመኪና አስገባ በኋላ እኔ ተመልሶ የተጠየቀ ሰው የለም። በቃ ውጋ አስገባ ዝም ብሎ አንድ ወር ከ15 ቀን ስልጠና ትገባላችሁ ብሎ ማፍታትና ማግጣም ብቻ ይሄ እንዲህ ነው ብሎ በቃ ውጋ ግቡ ብሎ አስገባን። ከትላንት ወዳ ነው መጣ። ምንም በቃ በግዳጅ ነው እስካሁን መጣ እንጂ ወዲቻ አይደለም ይላል። ايوه تاخك ثانك አሁን አንተ ተናገር። ቁጭ በልቅ አንተ ቦታ መሄድ ትላለህ። ስምህ ማን ነው? እኔ ሁሴን አጅምረን እስቲ